እስከ 1960ዎቹ መጀመሪያ በአሜሪካ የሳን ፍራንሲስኮ ነዋሪዎችን ደህንነት ስጋት ላይ የጣለው የ20ኛው ክፍለ ዘመን አረመኔ ነፍሰ ገዳይ በእውኑ እስካሁን ትክክለኛ ስሙ አልታወቀም። የአሜሪካ ፖሊሶች ግን ዞዳይክ ኪለር ወይንም ደግሞ በአማርኛው የዞዳይክ ገዳይ ይሉታል። ታህሳስ 12 1960 ዓ.ም ምሽት 3 ሰዓት አካባቢ የ17 ዓመቷ ቤቲ ሱሴንሰን እና የ16 ዓመቱ ፍቅረኛዋ ዴቪድ ፍራዲ በመኪናቸው በሃርመን ሐይቅ አካባቢ ባለው አውራ ጎዳና ላይ እየተጓዙ ሳሉ አንድ መኪና ከኋላቸው ተከትሎ አስቆማቸው። ያስቆማቸው መኪና ሾፌር ወርዶ በ22 ካሊበር ሽጉጥ የመኪናቸውን የኋላ መስታወት ላይ መተኮስ ጀመረ። ይህኔ ዴቪድ እና ቤቲ ከመኪናው ለመውረድ የጋቢናውን በር ከፈቱ። ተኳሹም በሾፌሩ በኩል በመሄድ ዴቪድን ተኩሶ ገደለው። ቤቲም ሮጣ ለማምለጥ ስትንደረደር 5 ጊዜ ተኮሰባትና እዛው መኪናው አካባቢ ወደቀች። ከ2 ሰዓት በኋላ ማለትም ሌሊት 5 ሰዓት አካባቢ በአካባቢው ስትጓዝ የነበረች መንገደኛ የቤቲን አስክሬን መንገድ ዳርቻ ላይ ወድቆ ስትመለከት 911 ደውላ ለፖሊስ ሪፖርት አደረገች። ሰኔ 27 1961 ዓ.ም ይህ ቀን በአሜሪካኖች ዘንድ የህዝብ በዓል ነው። ዘ ኢንዲፔንደንስ ዴይ ሴሌብሬሽን ይባላል። በዚህ ቀን አመሻሽ ላይ ነበር የ18 ዓመቷ ዶርሊን ፍሬን እና የ16 ዓመቱ ፍቅረኛዋ ሚካኤል ማግሉ ይህንን በዓል ለማክበር ወደ ፓርቲ በሚሄዱበት ሰዓት ከኋላቸው አንድ መኪና እየተከተላቸው መሆኑ ገብቷቸው ቫሌሆ አካባቢ ወዳለ መኪና ማቆሚያ አቅንተው መኪናቸውን አቆሙ። ይከተላቸው የነበረውን መኪና መጥቶ ካጠገባቸው ቆመ። ከዛም ከደቂቃዎች በኋላ ተመልሶ ወደ መጣበት አቀና። ብዙም ሳይቆይ ተመልሶ መጣና ከኋላቸው ቆመ። ይህን ጊዜ ዶርሊን እና ሚካኤል ፖሊስ ሊሆን ይችላል ብለው በማሰብ መታወቂያቸውን ለማሳየት ተዘጋጁ። ይህ ያልታወቀ ሾፌርም ፓውዛውን የዶርሊን ፊት ላይ እያበራ ወደ መኪናቸው ተጠጋና መሳሪያውን አውጥቶ ዶርሊን ላይ 7 ጊዜ ተኮሰ። ማይክል ላይ ደግሞ 3 ጊዜ ተኮሰ። ማይክል በከፍተኛ ማቃሰት ውስጥ ቆየ። ይህም ክስተት ሲፈጸም አካባቢው ላይ ሁኔታውን ሲመለከቱ የነበሩ ወጣቶች ፖሊስ ጠሩ። ነገር ግን የሁለቱንም ሕይወት ማትረፍ አልተቻለም ነበረ። በጣም አስገራሚውና ከሌሎች ወንጀሎች ለየት የሚያደርገው ጉዳይ ይህ ግድያ ከተፈጸመ ከደቂቃዎች በኋላ ወደ ቫሌሆ ፖሊስ ዲፓርትመንት ስልክ ተደወለ። ደዋዩ በህዝብ ስልክ ነበር የደወለው። ከደቂቃዎች በፊት 2 ጥንዶች በ9 ሚሜ ለንገር ሽጉጥ ተኩሶ መግደሉን ተናዘዘ። ይህም ብቻ ሳይሆን ከዓመት በፊት ሃርመን ሐይቅ አካባቢ 2 ጥንዶችን እንዲሁ በ22 ካሊበር መሳሪያ ተኩሶ መግደሉን ተናዞ ስልኩን ዘጋው። ሐምሌ 25 1961 ዓ.ም 3 ተመሳሳይ ይዘት ያላቸው ደብዳቤዎች ለ3 የሳን ፍራንሲስኮ አካባቢ ጋዜጣ ማተሚያ ቤቶች ተላኩ። የመጀመሪያው ቫለሪያ ታይምስ፣ ሁለተኛው ሳን ፍራንሲስኮ ክሮኒክልስ እና ሶስተኛው ደግሞ ሳን ፍራንሲስኮ ኤግዛማይነር ድርጅቶች ናቸው። የተላከው ደብዳቤ ታህሳስ 12 በሃርመን ሐይቅ የተገደሉትና በቫሌሆ አካባቢ ደግሞ ኢንዲፔንደንስ ዴይ ሴሌብሬሽን ሌሊት የተገደሉት የሁለት ጥንዶችን የግድያ ሁኔታ በዝርዝር ያስረዳል። ደብዳቤው የተላከው ከዚሁ ያልታወቀ ነፍሰ ገዳይ ነበረ። ሟቾች በተገደሉበት ሰዓት የለበሱት ልብስ፣ ሲነዱት የነበረው የመኪና አይነት፣ እያንዳንዳቸው ላይ ምን ያህል ጊዜ ተኩሶ እንደገደላቸው ሳይቀር በዝርዝር አጽፎታል። በደብዳቤው መጨረሻ ምንነቱ ያልታወቀ በሚስጥራዊ ኮድ የተጻፈ 7 መስመር ጽሑፍ አለ። በውስጡም የግሪክ ቃላት፣ የሞሪስ ሚስጥራዊ ኮድ እና የዞዳይክ ምልክቶችን የያዘ ነበረ። በደብዳቤው መጨረሻ ዞዳይክ የሚል ስም ተጽፎ ተቀምጧል። ይህንንም ሚስጥራዊ ደብዳቤ መተርጎም የአሜሪካዎቹ የደህንነት ተቋማት የኤንኤስኤ እና የሲአይኤ የቤት ስራ ሆነ። ማተሚያ ቤቶቹም ከዚህ ነፍሰ ገዳይ የተላከላቸውን ደብዳቤ ከነ ሚስጥራዊ ይዘቱ በጋዜጣቸው ላይ ያሳተሙት፣ ለአንባቢዎችም አቀረቡ። ይህንን ሚስጥራዊ ደብዳቤ እዛው ሳን ፍራንሲስኮ አካባቢ ይኖሩ የነበሩት ዶናልድ ሃርደን እና ቤቲ ሃርደን የተባሉ ባልና ሚስት ተርጉመው ለጋዜጣ አሳታሚዎቹ አስተላለፉ። ሚስጥራዊው ደብዳቤ እንዲህ ይል ነበረ።
እኔ መግደል እወዳለሁ፣ ምክንያቱም ማንኛውም ሰው በጣም አደገኛ ፍጥረት ነው። ስለዚህ መገደል አለበት። የገደልኳቸው ሰዎች ደግሞ በገነት የእኔ ባሮች ሆነው ያገለግሉኛል። ማንነቴን ለማንም አልገልጽም፣ ገና እገድላለሁ የሚል ነበረ። ይህ ሚስጥራዊ ደብዳቤ ፍቺው ታውቆ ለአንባቢያን ከቀረበ ከ3 ቀን በኋላ ይህ የዞዳይክ ነፍሰ ገዳይ ለተለያዩ ጋዜጦችና ሳን ፍራንሲስኮ አካባቢ ላሉ የፖሊስ ጣቢያዎች ደብዳቤዎችን ጻፈ። ደብዳቤዎቹም በአብዛኛው ስለተፈጸሙት ወንጀሎች ማብራሪያዎችን የያዙ ነበሩ። መስከረም 21 1962 ብራያን ሃርተን እና ሲሲሊያ ሃልፐርድ የተባሉ ጥንዶች በቤርሴያላ ሐይቅ አካባቢ ያለ መናፈሻ እየተዝናኑ እያለ አንድ ማንነቱን የማያውቁት ሰው ተጠጋቸው። ሲሲሊያ ይህንን ማንነቱ ያልታወቀ ሰው አይታ ስለተጠራጠረች ለፍቅረኛዋ ብራያን ነገረችው። እርሱ ግን አካባቢው ነፋሻማ ስለሆነ ልክ እንደነርሱ ነፋስ ሊወስድ የመጣ ሰው ይሆናል ብሎ ብዙም ትኩረት አልሰጠውም ነበረ። ከደቂቃዎች በኋላ ፊቱን በጭንብል የሸፈነ ሰው ወዳሉበት ቦታ መጣ። ከጭንብሉም ባሻገር የዞዳይክ ምልክት ያለበት ሹራብ ለብሷል። በእጁም ሽጉጥ ይዞ ነበረ። ከዛም ከእስር ቤት አምልጬ ነው የመጣሁት፣ ስለዚህ ብር ስጡኝ አላቸው። ብራያንም ከኪሱ ውስጥ የነበረውን 75 ሳንቲም አውጥቶ ሰጠው። ሰውየው የብራያንን 75 ሳንቲም ከወሰደ በኋላ ከኪስ ውስጥ ገመድ አውጥቶ ሲሲሊያን ብራያንን እንድታስረው አደረገ። ከዛም በተራዋ እርሱ አሰራትና ወገቡ ላይ የሻጠውን ጩቤ አውጥቶ ሲሲሊያንን 10 ጊዜ ወጋት። ብራያንን ደግሞ 6 ጊዜ በአሰቃቂ ሁኔታ ወጋው። ከዛም 500 ሜትር ርቀት ላይ ወደ ቆመችው የጥንዶቹ መኪና በመሄድ የመኪናው በር ላይ ቫሌሆ 122068 7469 ሴፕቴምበር 27 1969 6 ሰዓት ተኩል ባይናይፍ ብሎ ጻፈበት። ጥንዶቹ የወደቁበት ቦታ አካባቢ የነበሩ አሳጥማጆች አግኝተዋቸው በፍጥነት ወደ ሆስፒታል ተወሰዱ። ብራያንን ማትረፍ ሲቻል ሲሲሊያንን ግን ማዳን አልተቻለም። ስለዚህ የዞዳይክ ነፍሰ ገዳይ የቫሌዮ ፖሊስ ባቀረበው ሪፖርት መሰረት ነፍሰ ገዳዩ ብዙ ጊዜ የሚያነጣጥረው ተማሪ ጥንዶችን ወይንም ደግሞ በጣም ወጣት የሆኑ ጥንዶች ላይ ሲሆን ብዙ ጊዜ ግድያውን የሚፈጽመው ቅዳሜና እሁድ ማታ ላይ ነው። ነፍሰ ገዳዩ የታወቁ ለፍቅረኛሞች የሚሆኑ ቦታዎች ላይ በመሄድ ነው ወንጀሉን የሚፈጽመው። ይህም ብቻ ሳይሆን ነፍሰ ገዳዩ ወንጀሉን ሲፈጽም ብዙ ጊዜ ሴቶች ላይ ይጨክናል። በዚህ ምክንያት ሴቶቹን ማትረፍ አልተቻለም። ጥቅምት 3 1962 ዓ.ም የዞዳይክ ነፍሰ ገዳዩ የመጨረሻ ግድያ ከተፈጸመ ከ2 ሳምንት በኋላ ጥቅምት 3 1962 ማታ 3 ሰዓት ተኩል አካባቢ ወደ ዋሽንግተን ማርል የሚያቀና ታክሲ ያዘ። የታክሲው ሾፌር ፓውል ስታይን ይባላል። ፓውል መዳረሻቸው ላይ ደርሰው መኪናውን እንዳቆመው ይህ የዞዳይክ ነፍሰ ገዳይ ከኋላ ተኩሶ ገደለው። ቀጠለና በጋቢና በር ገብቶ የፓውልን ዋሌትና ከሸሚዙ ላይ ብጣሽ ጨርቅ ቆርጦ ወሰደ። አካባቢው ላይ የተፈጠረውን ሲመለከቱ የነበሩት 2 ወጣቶች ለፖሊስ ደውለው ሪፖርት አደረጉ። ነገር ግን ገዳዩ ጥቁር አሜሪካዊ ነው ብለው ነበር ያመለከቱት። ወዲያውኑ አካባቢው ላይ የነበሩት ፖሊሶች አካባቢውን ማሰስ ጀመሩ። አንድ ጠና ያለ ፈረንጅ ሰውዬም አግኝተው አካባቢው ላይ አጠራጣሪ ነገር ከተመለከተ ሲጠይቁት አንድ ሰው መሳሪያ ይዞ ወደ ተቃራኒ መንገድ ሲጓዝ አይቻል ብሏቸው አለፈ። ፖሊሶቹ ከብራያንና ከወጣቶቹ እንዲሁም ዞዳይክ ነፍሰ ገዳዩን አይተነዋል ብለው ምስክርነት ከሰጡ ሰዎች ተነስተው የዞዳይክ ነፍሰ ገዳዩን ፊት ሳሉት። ከዛም በየቦታው ወጥነው እንዲፈለግ ማድረግ ጀመሩ። ጥቅምት 7 1962 ዓ.ም የቫሌሆ ፖሊስ ዲፓርትመንት እንደተለመደው ከዞዳይክ ነፍሰ ገዳዩ ሌላ ደብዳቤ ደረሰው። ደብዳቤው ላይ የታክሲ ሹፌሩን እንዴት እንደገደለው በግልጽ ከተናዘዘ በኋላ መንገዱ ላይ ፖሊሶች አግኝተውት አቅጣጫ እንዳስቀየራቸው ተናግሮ ተሳለቀ። ከፖል ሸሚዝ ላይም የቀደደውን ጨርቅ ከደብዳቤው ጋር አያይዞ ነበር የላከላቸው። ይህ ደብዳቤ ከሌሎቹ ደብዳቤዎች ለየት የሚያደርገው ነፍሰ ገዳዩ ቀጣዩን እቅዱን ጽፎበት ስለነበረ ነው። በቀጣይ የተማሪዎች ባስ አስቆምና ተማሪዎቹን አንድ ባንድ እየተኮስኩ እገድላቸዋለሁ የሚል አረፍተ ነገር አካቶበት ነበረ። የሳን ፍራንሲስኮ አካባቢ ፖሊስም የተማሪዎች ባስን ማጀብ የዕለት ተዕለት ግዴታው ሆነ። አብዛኛው የኦክላንድ፣ የሳን ፍራንሲስኮ እንዲሁም የቫሌሆ አካባቢ ነዋሪዎች በዚህ በዞዳይክ ነፍሰ ገዳይ ሽብር ውስጥ ወደቁ። ጥቅምት 14 1962
እንደተለመደው ይህ የዞዳይክ ነፍሰ ገዳይ ለቫሊዮ ፖሊሶች ደውሎ ማልቪን የተባለውን ዕውቅ ጠበቃ ሊያናግረው እንደሚፈልግና የሚያናግረውም ቻናል 7 የተባለው ቶክ ሾው ላይ ላይቭ አድማጮች እየሰሙ መሆኑን ተናገረ። የቻናል 7 ቶክ ሾው አዘጋጆችም ማልቪን የተባለውን ጠበቃ አቅርበው የዞዳይክ ነፍሰ ገዳዩን ስልክ መጠባበቅ ጀመሩ። ከዛም ስልክ ተደወለላቸው። ግን ከዞዳይክ ገዳዩ ይሁን ከሌሎች ሰዎች ይሁን ጥርጣሬ ውስጥ ገቡ። በማግስቱ የዞዳይክ ነፍሰ ገዳዩ ረዥምና በጣም ውስብስብ የሆነ 2340 ካሊፐር ተብሎ ስያሜ የወጣለት ደብዳቤ ላከ። ይህ ደብዳቤ ለ50 ዓመታት ፍቺው ሊታወቅ አልቻለም ነበር። ግን ታህሳስ ወር 2013 ዓ.ም ሶስት የኮምፒውተር ሶፍትዌር ባለሙያዎች በኮምፒውተር ታግዘው ይህንን ምስጢራዊ ደብዳቤ ሊፈቱ ችለዋል። ደብዳቤው እንደሚያስረዳው ዞዳይክ ነፍሰ ገዳዩ የቻናል 7 ቶክ ሾው ላይ እንዳልደወለና እንዲሁም ፖሊሶች እሱን ይመስላል ብለው የሳሉት ስዕል ራሱን እንደሚመስልና በተጨማሪ ደግሞ በቀላሉ ፈንጂ እንዴት ቤት ውስጥ ማዘጋጀት እንደሚቻል የሚያብራራ አንቀጽም አካቶ የያዘ ነበረ። መጋቢት 13 1962 ዓ.ም ካምሊን ጆን የተባለች ሴት ከአንድ ዓመት ልጇ ጋር በሃይዌይ 132 አውራ ጎዳና ላይ በምሽት በምትጓዝበት ሰዓት አንድ መኪና ከኋላዋ ይከተላት ጀመረ። መኪናው ለደቂቃዎች ሲከተላት ከቆየ በኋላ አጠገቧ መጥቶ አስቆማት። ከዛም የኋላ ጎማዋ ላልቶ እየወላወለ መሆኑንና እርሱም ሊረዳት እንደሚችል ነግሯት ጎማዋን አስተካከለላት። እርሷም በደግነቱ እየተደነቀች አመስግናው መንገዷን ቀጠለች። ግን ገና መንገዷን እንደጀመረች ነበረ የኋላዋ ጎማ የወለቀው። ሰውየው ጎማውን አጠብቃለሁ ብሎ ሸውዷት ነበረ ጤነኛውን ጎማ የፈታው። መኪናው ጎማው ወልቆ እንደቆመ ይኸው ይከተላት የነበረው መኪና መጥቶ አካባቢዋ ላይ ያለ ነዳጅ ማደያ ድረስ እንደሚሸኛት ነገራት። እርሷም የአንድ ዓመት ልጇን ይዛ ወደ ሰውየው መኪና ውስጥ ገባች። ይህ ማንነቱ ያልታወቀ ሰውዬ ልጅሽን በመስኮት ጥለዋለሁ እያለ ያስፈራራት ጀመረ። ይሄኔ ካምሊን ልጇን እንደታቀፈች ከሰውየው መኪና ውስጥ ዘላ ወጣች። ከዛም አካባቢው በቁጥቋጦ የተሞላ ስለነበረ ሮጣ ተሰወረችበት። ሰውየውም ካሙሊንን እንዳመለጠችው ሲረዳ ተመልሶ የካሙሊን መኪና ወደ ቆመበት ቦታ በመሄድ መኪናዋን አቃጠለው። ካሙሊን የደረሰባትን የግድያ ሙከራ ለፖሊስ ሪፖርት ስታደርግ ፖሊሶቹ የዞዳይክ ነፍሰ ገዳዩ ይሆናል ብለው በማሰብ ስዕሉን አሳዩት። እርሷም ስዕሉን እንዳየችው ጥቃት የፈጸመባት ሰውዬ ስዕሉን እንደሚመስል ተናገረች። ከሚያዝያ 11 1962 እስከ ጥር 22 1966 ድረስ በ4 ዓመት ውስጥ ይህ የዞዳይክ ነፍሰ ገዳይ 8 ደብዳቤዎችን ለቫሌሆ አካባቢ ፖሊሶች ልኳል። ጥር 22 የላከው የመጨረሻው ደብዳቤ ላይም ፖሊስ 5 ሰው ገድለሃል ብሎ ይፈልገኛል፣ እኔ ግን የገደልኩት 37 ሰው ነው ሲል በግልጽ እንግሊዝኛ አስቀምጧል። ከ20 ዓመት በኋላ 1986 ዓ.ም ፖሊስ አለን የተባለውን አንድ ጎልማሳ የዞዳይክ ነፍሰ ገዳይ ይሆናል ብሎ በመጠርጠር ምርመራ ጀመረ። ሰውየው ስዕሉ ላይ ያለውን የዞዳይክ ነፍሰ ገዳይ ፈጽሞ ባይመስልም ነገር ግን ጓደኛው ሁሌ ሰዎችን ማደን እፈልጋለሁ ይለኛል፣ እጁ ላይ ዞዳይክ የሚል ሰዓትም ያስራል፣ ሚስጥራዊ ደብዳቤዎችንም መጻፍ ያስደስተዋል የሚል ቃሉን ለፖሊስ ስለሰጠ ነበረ ፖሊሶች ምርመራ የጀመሩበት። ነገር ግን ምርመራው ሳያልቅ አለን የድንገተኛ ልብ ችግር አጋጥሞት ሕይወቱ አለፈ። በ1990ዎቹ መጀመሪያም አንድ ጋሪ ስቱዋርት የተባለ መጽሐፍ ጸሐፊ አደገኛው እንስሳ ወይንም The Most Dangerous Animal of All የሚል መጽሐፍ ላይ አባቴ አርል ቫን ቤስት ጁኒየር ዞዳይክ ነፍሰ ገዳይ ነው ሲል በግልጽ አብራርቷል። አርል ቫን ቤስት ጁኒየር ዞዳይክ ነፍሰ ገዳይ ነው ተብሎ ከተሳለው ስዕል ጋር በጣም ይመሳሰላል። ይህም ብቻ ሳይሆን ጋርድ ስቱዋርት አባቱ አርል ጁኒየር የሴጣኒስት አምልኮ ተከታይ መሆኑና የዞዳይክ ኮድ መጻፍ እንደሚችል አያይዞም አቀርቧል። ቢሆንም ፖሊስ በቂ ማስረጃ ስላላገኘ አርል ቫን ቤስት ጁኒየር ላይ ክስ መመስረት አልቻለም።